Congratulations, President Trump. Moi, je ne sais pas ce qu'eux ils pensent. Vous savez, personne ne va venir. አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድ የኢትዮ ፈርስት ሚዲያ ተከታታዮቻችን እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። የቀድሞው የኢራን ፕሬዝዳንት መሐሙድ አህመዲነጂድ ከእስራኤል ጋር በሚስጥር ሲገናኙ ነበር በሚል በቁም እስር ላይ መዋላቸው ተሰማ። እንደ ኒውዮርክ ታይምስ ዘገባ ከሆነ አህመዲነጃድ ከእስራኤል የደህንነት ተቋም ሞሳድ ጋር ግንኙነት መመስረታቸውን የሀገሪቱ አብዮታዊ ጠባቂ ጦር ደርሶበታል። እስራኤል አህመዲነጃድን በሚስጥር በመመልመል የአሁኑ የኢራን መንግስት በሚወድቅበት ወቅት ሀገሪቱን እንዲመሩ የማዘጋጀት እቅድ እንደነበራት ተገልጿል። እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ በሃንጋሪ ቡዳፔስት በተካሄደ የአየር ንብረት ጉባኤ ላይ የአሁኑ የሞሳድ ዳይሬክተር ዴቪድ ባርኒያ ከአህመዲነጃድ ጋር በሚስጥር መገናኘታቸው ተመልክቷል። በተጨማሪም እስራኤል ለአህመዲነጃድ ቃል አቀባይ ከፍተኛ የገንዘብ ክፍያ መፈጸሟ ተነግሯል። የቀድሞ የቅርብ አማካሪያቸው አብዱልሬዛ ዳቫሪ እንደገለጹት አህመዲነጃድ ይህንን ያደረጉት ለገንዘብ ሳይሆን ወደ ስልጣን ጫፍ ለመመለስ ባላቸው ከፍተኛ ምኞትና አሁን ባለው የኢራን የፖለቲካ ስርዓት ላይ እምነት በማጣታቸው ነው። አህመዲነጃድ በቁም እስር ላይ ከመዋላቸው በፊት በየካቲት ወር የመኖሪያ ግባቸው በእስራኤል የአየር ድብደባ ተመቶ እንደነበርም ዘገባው ጠቅሷል። በአሜሪካ ሚኒሶታ ሮዝማውንት የሚገኘው የደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንት ሰኞ በደረሰ ከባድ የእሳት አደጋ በከፊል መውደሙ ተነገረ። እሳት አደጋው በጀመረበት ወቅት ህንፃው ውስጥ ሰው ስላልነበረ የህይወት መጥፋትም ሆነ የአካል ጉዳት አልደረሰም ሲል ለሊሚትሊስ ሚዲያ በድረገጹ አስነብቧል። 4 የአካባቢው የእሳት አደጋ ክፍሎች ተረባርበው እሳቱን ያጠፉት ሲሆን የከተማው ፖሊስና የሚኒሶታ ስቴት የእሳት አደጋ መርማሪዎች የአደጋውን መንስኤ ለማወቅ ምርመራ ጀምረዋል። ምዕመናኑ ወደዚህ አዲስ ህንፃ የተዛወሩት በቅርቡ ባለፈው ሚያዝያ ወር እንደነበር ያስታወሱት የቤተ ክርስቲያኑ መሪዎች አደጋው ልብ ሰባሪ ቢሆንም እምነታቸውና አንድነታቸው ጠንካራ መሆኑን ገልጸዋል። አሁን ላይ ህንፃው መልሶ ለመገንባትና የአደጋውን የገንዘብ ኪሳራ ለመደጎም የጎፈንድሚ የገቢ ማሰባሰቢያ ዘመቻ ይፋ አድርገዋል። በሰሜናዊ ቻይና ሄቤይ ግዛትና በሰሜን ምስራቅ ሊያኦኒንግ ግዛት በተከሰተ ታይቶ የማይታወቅ ከባድ የጎርፍ አደጋ መንገዶች በውሃ ተሸፍነዋል። በርካታ ተሽከርካሪዎችም በጎርፍ ተወስደዋል። የሉዋን ወንዝ ሞልቶ በመፍሰሱ ምክንያት በኳንጀንግ ከተማ ከፍተኛ መሰረተ ልማት ወድሟል። የአካባቢው የአደጋ ጊዜ ሰራተኞች ህዝቡን ለማስወጣት ከፍተኛ ጥረት እያደረጉ ይገኛሉ። በጋንሱ ግዛት በተከሰተው አስከፊ ጎርፍ ቢያንስ የ10 ሰዎች ህይወት ሲያልፍ ከ30 በላይ ሰዎች ደግሞ የደረሱበት አልታወቀም ሲሉ የአካባቢው መገናኛ ብዙሃን ዘግበዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ከዓለም ባንክ የኦፕሬሽንስ ማኔጂንግ ዳይሬክተር እና በጄርዴ ጋር ተገናኝተው በነበራቸው ቆይታ ኢትዮጵያ እያስመዘገበችው ስላለው ቀጣይነት ያለው የሪፎርም እንቅስቃሴና መንግስት በትኩረት እየሰራባቸው ስላሉት ዋነኛ አቅጣጫዎች ሰፊ ገለጻ አድርገውላቸዋል። ሚኒስትሩ አክለውም በቀጣይ በሚቀረጸው የኢትዮጵያና የዓለም ባንክ ስልታዊ የአጋርነት ማዕቀፍ ውስጥ ቅድሚያ ሊሰጣቸው በሚገቡ ስልታዊና መዋቅራዊ ጉዳዮች ዙሪያ ዝርዝር ማብራሪያ ሰጥተዋል። የዓለም ባንክ የኦፕሬሽንስ ማኔጂንግ ዳይሬክተር እና ብጄርዴ በበኩላቸው የኢትዮጵያ መንግስት የጀመረውን ጠንካራ የኢኮኖሚ ማሻሻያ ትግበራና እያስመዘገበ ያለውን ተስፋ ሰጪ አዎንታዊ የኢኮኖሚ ለውጦች አድንቀዋል። ይህንኑ የተሳካ የሪፎርም አጀንዳ ይበልጥ ለማገዝና ኢትዮጵያ ያስቀመጠቻቸውን የረጅም ጊዜ የልማት ግቦች ዳር ለማድረስ ባንኩ እያደረገ ያለውን ሁለንተናዊ ድጋፍ አጠናክሮ እንደሚቀጥልም ማኔጂንግ ዳይሬክተሯ በውይይቱ ወቅት አረጋግጠዋል። ነገ በሚጀመረው ታሪካዊ የሀገራዊ ምክክር ጉባኤ ላይ ለመሳተፍ ከመላው ኢትዮጵያ የተወከሉ 4000 የህብረተሰብ ክፍሎች አዲስ አበባ የገቡ ሲሆን ይህንን ታላቅ ሀገራዊ ሁኔታ አስመልክቶ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ መልእክት አስተላልፈዋል። ዋና ኮሚሽነሩ ምክክሩ ተመካካሪዎች ከስሜታዊነት በጸዳ መልኩ ኢትዮጵያን ማዕከል አድርገውና ተመካክረው የሰላሙን መንገድ ያቀናሉ የሚል ትልቅ ተስፋ እንዳላቸው ገልጸዋል። አክለውም ነገ የሚጀመረው የሀገራዊ ምክክር መድረክ ታሪካዊውን እድል በአግባቡ ለመጠቀም የሚያስችል ወሳኝ ምዕራፍ የሚከፍት መሆኑን አመልክተዋል። እንደ ዋና ኮሚሽነሩ ማብራሪያ ወደ መዲናዋ የገቡት ጉባኤተኞች በ500 ተከፋፍለው ለ30 ቀናት በተመረጡ አጀንዳዎች ላይ በጥልቀት የሚወያዩ ሲሆን በዚህ ሂደትም በሀገራችን ዋናና መሰረታዊ ጉዳዮች ላይ የጋራ መግባባት ላይ መድረስ እንደሚቻል
ያላቸውን እምነት ገልጸዋል። የታላቁን ሀገራዊ ምክክር ጉባኤ መጀመር ዋዜማ አስመልክቶም ከኮሚሽኑ ቅጥር ግቢ ጀምሮ በተለያዩ የአዲስ አበባ ስፍራዎች የመከላከያ ማርሽ ባንድ ደማቅ የሙዚቃ ትርኢት እያቀረበ ይገኛል። ለመላው የኢትዮጵያ ሕዝብ ዘላቂ ሰላምና አንድነት አዲስ እና ተስፋ ሰጪ ምዕራፍ ይከፍታል ተብሎ በከፍተኛ ጉጉት የሚጠበቀው ይህ ታሪካዊ መድረክ ሁሉም ተመካካሪ ሀገራዊ ኃላፊነቱን በሰከነና በበሰለ መንገድ እንዲወጣ ታላቅ አደራ የተጣለበት መሆኑን ተመልክቷል።